በዚህን ጊዜ ጥቁር አፍሪካውያን በገዛ ሀገራቸው ፓርላማ የመምረጥና የመመረጥ መብትን ሙሉ በሙሉ ተነፈጉ። የዓለማችን ብርቅዬው ባለሀብት ኤለን መስክ የተወለደው በዚህችው በደቡብ አፍሪካ ምድር ነበር። በአፍሪካ አህጉር ለመጀመሪያ ጊዜ የተመሳሳይ ጾታ ጋብቻን ህጋዊ ያደረገች ሀገር መሆኗ ብዙ ትችቶችን እንድታስተናግድ አድርጓት ነበር። ኡቡንቱ የብዙ የባንቱ ቋንቋ ተናጋሪዎች ማህበረሰብ መሰረታዊ ፍልስፍና ሲሆን አይ አም ቢኮዝ ዊ አር የሚል ወይም ሰው በሌሎች ሰዎች አማካኝነት ሰው ይሆናል የሚል ጥልቅ ትርጉም ያለው ፍልስፍና ነው። ይህ ሁሉ በአህጉር አፍሪካ በምትገኝ አንዲት ሀገር ዙሪያ ያለ ሀቅ ነው። የስልጣን ኃይሏ ከአንድ ከተማ ብቻ ሳይሆን ከሶስት የተለያዩ ከተሞች የሚሰነዘር የአስተዳደር፣ የህግ አውጭነት፣ የዳኝነት ስልጣኖች ከተለያዩ አቅጣጫዎች የሚሰሙባት ሀገር፣ የህዝቦቿ የጋራ ማንነት በ11 ይፋዊ ልሳኖች ድምጻዊ ቃና የሚዜምባት፣ የቀደምት ሰዎች እግር ኮቴዎች በአፈሯ ስር የተቀበሩባት፣ የጋራ ታሪካችንን ጅማሮ የምታስታውሰን፣ ከዚያም አልፎ ምድር ያረገዘችውን ወርቅና አልማዝ የምትቦጠቡጥ፣ በዚህም ምክንያት በዓለም ላይ እጅግ ጥልቅ የሆኑ ሰው ሰራሽ ጉድጓዶችን የፈጠረች የጥቁሮች ሀገር፣ ከዚሁ ጎን ለጎን ግዙፉ የብረት ጆሮዎቿን ወደ ህዋ በመዘርጋት የአጽናፈ ዓለሙን ጥንታዊ ሹክሹክታ ለመስማት የምትጥርና ተራሮቿ እንደ ግድግዳ ከፍ ብሎ የሚቆሙባት፣ በግዛቷ መሃል ሙሉ በሙሉ ሌላ ነፃ ሀገርን ወይም ሌሴቶን አቅፋ የያዘች ልዩ መናገሻ፣ ከሁሉም በላይ ደግሞ የሰው ልብን የፈተነችና የለወጠች ሀገር፣ በልብ ንቅለ ተከላ ዘርፍ በህክምናው ዓለም አዲስ ምዕራፍ ለመጀመሪያ ጊዜ የተከፈተባት፣ የመለያየትና የጭቆና መራራ ታሪክ ወይም አፓርታይድ የተቀረጸባት፣ ከእስር ቤት ቅጥር ወደ ፕሬዝዳንታዊ ቤተ መንግስት የተደረገን አስደማሚ ጉዞ ያስተናገደች፣ የጥላቻን ጠባሳ በይቅርታና በእውነት ለመፈወስ የሞከረችና የቀስተ ደመና ሀገር የሚል የተስፋ ስያሜን ለራሷ ያወጣች፣ የንጽጽሮች ሸራ፣ የታሪክ መዘወር፣ የተፈጥሮ ድንቅ ስራና የማያልቅ የሰው ልጅ መንፈስ መገለጫ የሆነች ሀገር ናት። ከግርግር ከተሞቿ እስከ ጸጥተኛ በረሃዎቿ፣ ከጥልቅ ማዕድኖቿ እስከ ከዋክብትን የሚመለከቱ ቴሌስኮፖቿ፣ ካለፈው ጠባሳዎቿ እስከ ወደፊት ተስፋዎቿ ድረስ ሁሉንም ባንድ ላይ የተረከች አፍሪካዊቷ የጥቁሮቹ ሀገር ሳውዝ አፍሪካ። ይህች ግዙፍ ሀገር በአህጉሪቱ ደቡባዊ ጫፍ ላይ ተንሰራፍታ የምትገኝ ሲሆን በሰሜን ከናሚቢያ፣ ቦትስዋናና ዚምባብዌ ጋር፣ በምስራቅ ደግሞ ከሞዛምቢክና ከኢስዋቲኒ ወይም ስዋዚላንድ ጋር ትዋሰናለች። ሙሉ በሙሉ በግዛቷ ውስጥ የምትገኘውን ሌሴቶ የተባለችውን ተራራማ ሀገር አቅፋ መገኘቷ ደቡብ አፍሪካን ልዩ ያደርጋታል። የምድር እንቁ ተብላ የምትጠራው ደቡብ አፍሪካ በውስጧ የያዘችው የሀብትና የብልጽግና ታሪክ አስገራሚና ብዙ ገጽታ ያለው ነው። ሀገሪቱ ከከርሰ ምድሯ በሚመነጩት እንደ ወርቅ፣ አልማዝና ፕላቲኒየም ባሉ ውድ ማዕድናት በዓለም አቀፍ ደረጃ ትታወቃለች። ይህ የተፈጥሮ ሀብት ለዘመናት የሀገሪቱ የብልጽግና መሰረት ሆኖ ያገለገለ፣ ዓለምን ያስደመመ፣ የኢኮኖሚዋን ሜጀር በአጥንት ሆኖ እያገለገለ ያለ ሀብት ነው። ከዚህም ባሻገር ደቡብ አፍሪካ ዘመናዊ የፋይናንስ ማዕከላት፣ በማደግ ላይ ያለ የኢንዱስትሪ ዘርፍ፣ የቴክኖሎጂ ፈጠራና የበለጸገ የቱሪዝም ኢንዱስትሪ ያላት ተለዋዋጭ ኢኮኖሚን ገንብታለች። በጥቅሉ የደቡብ አፍሪካ ሀብትና ብልጽግና የሚለካው በመሬት ውስጥ ባለው ወርቅና አልማዝ ብቻ ሳይሆን በአስደናቂ መልክዓ ምድሯ፣ በህዝቦቿ ህያው ባህልና በማደግ ላይ ባለው የፈጠራ ባህሏም ጭምር ነው። ዛሬ ላይ ደቡብ አፍሪካ ብዙውን ጊዜ የቀስተ ደመና ሀገር ትሰኛለች። ይህም የተለያዩ ባህሎች፣ ቋንቋዎችና ህዝቦች በአንድነት የሚኖሩባት ምድር መሆኗን የሚያመላክት ነው። ነገር ግን ይህ በቀለማት ያሸበረቀ ገጽታዋ ከኋላዋ ጥልቅ የሆነ በሰው ልጆች መለያየትና በጭቆና የተሞላ ረጅምና መራራ የታሪክ ጥላን ይዟል። ታሪኩ የሚጀምረው በ17ኛው መቶ ክፍለ ዘመን አጋማሽ ነው። በ1652 የደች ኩባንያ ወደ እስያ በሚያደርጉት ረጅም የባህር ጉዞ ላይ መርከቦቻቸው ስንቅ የሚቋጥሩበትን ጣቢያ ለማቋቋም በኬፕ ኦፍ ጉድ ሆፕ ላይ ሰፈሩ። ታዲያ ይህ ትንሽዬ የንግድ ጣቢያ ቀስ በቀስ ወደ ቋሚ የአውሮፓውያን ሰፈርነት ተቀየረ። የአውሮፓውያን ቁጥር እየጨመረ ሲመጣ ወደ መሃል ሀገር መስፋፋትና ከአገሬው ተወላጆች ከኮይኮይና ከሳን ህዝቦች ጋር በመሬትና በሀብት ግጭቶች መፈጠር ጀመሩ። በ18ኛው መቶ ክፍለ ዘመን መገባደጃና በ19ኛው መቶ ክፍለ ዘመን መጀመሪያ ላይ በናፖሊዮናዊ ጦርነቶች ምክንያት ብሪታንያ ኬፕን ተቆጣጠረች። ይህም በኔዘርላንድ ተወላጅ ሰፋሪዎች ቦሮችና በአዲሶቹ የእንግሊዝ ገዢዎች መካከል ውጥረትን ፈጠረ። የእንግሊዝ አስተዳደር ፖሊሶች ቦሮችን አስቆጥቶ ስለነበር የራሳቸውን ነጻ ሪፐብሊክ ለመመስረት ወደ መሃል ሀገር ታላቅና አስቸጋሪ ጉዞ እንዲጀምሩ አደረጋቸው። ይህ ታላቅ ጉዞ ግሬት ትሬክ በመባል ይታወቃል። ይህ ጉዞም በዙሉና በሌሎች የአፍሪካ ብሔረሰቦች ላይ ደም አፋሳሽ የሆነ ግጭቶችን ያስከተለ ነበር። ታዲያ የደቡብ አፍሪካን ታሪክ በከፍተኛ ሁኔታ የቀየረው የለውጡ ቁልፍ ነጥብ የሆነው በ19ኛው ክፍለ ዘመን ሁለተኛ አጋማሽ ላይ የአልማዝና የወርቅ መገኘት ነበር። ይህ ግኝት ከፍተኛ የሀብት ፍሰትና ከአውሮፓና ከሌሎች ዓለማት የሰዎችን መጉረፍ ያስከተለ ነበር።
ብሪታንያም ያላትን ቁጥጥር ለማጠናከርና እነዚህን ሀብቶች ለመቆጣጠር ያላትን ከፍተኛ ፍላጎት ማሳየት ጀመረች። ይህም በብሪታንያና በቦር ሪፐብሊኮች መካከል የነበረውን ውጥረት በማባባስ ወደ አንግሎ ቦር ጦርነቶች አመራ። ብሪታንያ በጦርነቱ አሸናፊ ብትሆንም በ1910 ነጮች ብቻ በበላይነት የሚበዙበትን የኬፕ ናታል ትራንስቫል እና ኦሬንጅ ፍሪ ስቴት ቅኝ ግዛቶችን በማዋሃድ የደቡብ አፍሪካ ህብረት ወይም ዩኒየን ኦፍ ሳውዝ አፍሪካ ተመሰረተ። ይህ ህብረት የተመሰረተው በአብዛኛው የሀገሪቱ ህዝብ በሆኑት ጥቁር አፍሪካውያንና የህንድ ዝርያ ባላቸው ዜጎች ላይ ያነጣጠረ የመብት ገፈፋና የመድሎ ስርዓት ላይ ነበር። የመሬት ህግጋት ወይም ኔቲቭ ላንድ አክት ኦፍ 1913 ጥቁሮች መሬት መያዝ የሚችሉባቸውን ቦታዎች በእጅጉ በመገደብ መሰረታዊ የኢኮኖሚ መብታቸውን የነጠቀ ስርዓት ነበር። ታዲያ ይህ ቀድሞ የነበረው መድሎ በ1948 ናሽናል ፓርቲ ስልጣን ሲይዝ አፓርታይድ በሚል ስያሜ ወደ ይበልጥ ጨካኝና ስርዓታዊ የዘር መለያየት ፖሊሲ ተቀየረ። አፓርታይድ ማለት መለያየት ማለት ሲሆን የሰዎችን ህይወት ከልደት እስከ እልፈት ድረስ በዘር ላይ ተመስርቶ የሚቆጣጠር አረመናዊ ስርዓት ነበር። ይህን ተከትሎ እያንዳንዱ ዜጋ በነጭ፣ በጥቁር ወይም ባንቱ በቀለም የተደባለቀ ዘር ወይም ህንዳዊ ተብሎ በህግ ተመደበ። የተለያዩ ዘሮች ተቀላቅለው እንዳይኖሩ በተለያዩ የመኖሪያ አካባቢዎች ተገድበው ተመደቡ። ጥቁር አፍሪካውያን በሀገራቸው ፓርላማ የመምረጥና የመመረጥ መብትን ሙሉ በሙሉ ተነፈጉ። ጥቁሮች ወደ ነጮች አካባቢ ለመግባትና ለመንቀሳቀስ ልዩ የማንነት ወረቀት እንዲይዙ መገደዳቸው አልበቃ ብሎ በተለያዩ ዘሮች መካከል ጋብቻ በህግ ተከለከለ። ጥቁሮች የራሳቸው ሀገር ወይም ባንቱስታን እንዳላቸው ተደርጎ በነጮች ደቡብ አፍሪካ የዜግነት መብታቸው እንዲነጠቅ ተደረገ። ነገር ግን የጭቆና ታሪክ ሁሌም ከጎኑ የጀግንነት የተቃውሞ ታሪክን ይዞ ይመጣል። የአፍሪካ ናሽናል ኮንግረስና ሌሎች ድርጅቶች እንደ ኔልሰን ማንዴላ፣ ዋልተር ሲሱሉ፣ ኦሊቨር ታምቦ ያሉ መሪዎች ሰላማዊ ሰልፎችን፣ አድማዎችንና በመጨረሻም የትጥቅ ትግልን በመጠቀም ይህንን ኢሰብአዊ ስርዓት ታገሉ። በ1960 የሻርፕቪል እልቂትና በ1978 የሶዌቶ ተማሪዎች አመጽ የአፓርታይድን ጭካኔ ዓለም አጋለጡ። ማንዴላና ሌሎች መሪዎች ለእስርና ለስደት ተዳረጉ። ነገር ግን አሁንም የነጻነት መንፈስ አልሞተም ነበር። ታዲያ የውስጥ ተቃውሞው በመጨረሻም የናሽናል ፓርቲን መንግስት እንዲንበረከክ አስገደደው። በ1990 የኔልሰን ማንዴላ ከ27 ዓመታት እስር በኋላ መፈታት ለለውጥ በር ከፈተ። ከረጅም ድርድር በኋላ በኤፕሪል 1994 ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ሁሉንም ዘር ያሳተፈ ምርጫ አካሄደች። ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆነው ተሾሙ። የአፓርታይድ ጨለማ ዘመን አብቅቶ የቀስተ ደመናን ሀገር የመገንባት አዲስ ተስፋ ተጀመረ። ታዲያ የቅኝ ግዛትና የአፓርታይድ ታሪክ በደቡብ አፍሪካ ማህበረሰብ ላይ ጥልቅ ጠባሳን ጥሎ ያለፈ ነበር። የኢኮኖሚ ልዩነቶች፣ የማህበራዊ ውጥረቶች አሁን ድረስ ቢኖሩም ይህ ታሪክ የሰው ልጅ የመከራን ጥልቀትና የማይታጠፈውን የነጻነት የእኩልነትና የይቅርታን ፍላጎት ኃይል የሚያስተምር ነው። የደቡብ አፍሪካ ታሪክ ለሀገሪቱ ብቻ ሳይሆን ለመላው ዓለም ጠቃሚ ትምህርትን የሚሰጥ ህመምና ተስፋ የተጣመሩበት መዝገብ ነው። መቼም የደቡብ አፍሪካን ባህል በአንድ ቃል መግለጽ እጅጉን አስቸጋሪ ነው። ምክንያቱም ያለው አንድ ወጥ ባህል ብቻ ሳይሆን እንደ መጠሪያዋ ስም የቀስተ ደመና ሀገር ወይም ሬንቦ ኔሽን ስፍር ቁጥር የሌላቸው ቀለማት፣ ዜማዎችና ወጎች የተዋሃዱበት አስደማሚ ሽመና ነው። ይህንን ባህል ልዩ የሚያደርገውና ህይወት የሚዘራበት ዋነኛው ምክንያት በውስጡ የሚኖሩት የተለያዩ ህዝቦች ያበረከቱትና የሚያበረክቱት የበለጸገ የባህል አስተዋጽኦ ነው። የደቡብ አፍሪካ የባህል መሰረት የሚጀምረው ከሀገሬው ተወላጆች ከኮይሳን ህዝቦች ጥንታዊ የአደንና የቅጠል ለቃሚነት አኗኗርና ከባንቱ ተናጋሪ ህዝቦች እንደ ዙሉ፣ ኮሳ፣ ሶቶ ያሉ የግብርናና የማህበረሰብ አደረጃጀቶች ወጎች ነው። በዘመናት ሂደት የአውሮፓውያን ሰፋሪዎች፣ ደች፣ ብሪቲሽ፣ ፈረንሳይና ጀርመኖች እንደዚሁም ከእስያ የመጡ ባሮችና ሰራተኞች በተለይም ከኢንዶኔዥያ፣ ህንድና ማሌዥያ አካባቢዎች እንዲሁም ሌሎች አፍሪካውያን ስደተኞች የራሳቸውን ቋንቋ፣ እምነት፣ ምግብና የህይወት ዘይቤ ይዘው በመምጣት ይህንን የባህል ድብልቅ ይበልጥ አበልጽገውታል። የቅኝ ግዛትና የአፓርታይድ መራራ ታሪክም ምንም እንኳን መለያየትን ለመጫን ቢሞክርም ውጤቱ ግን በግድም በውድም መስተጋብርንና አዲስ የባህል መገለጫዎችን የፈጠረ ነው። ታዲያ ደቡብ አፍሪካን በርካታ ነገሮች ልዩ የሚያደርጋት ሲሆን 11 ይፋዊ ቋንቋዎችን መጠቀሟ ቀዳሚውና ተጠቃሹ ነው። እንግሊዘኛ የጋራ መግባቢያ ቢሆንም የአፍሪካንስ፣ ዙሉ፣ ኮሳ፣ ሶቶና ሌሎች ቋንቋዎች በየቀኑ ህይወት ውስጥ በስፋት ይነገራሉ። ብዙ ደቡብ አፍሪካውያን ከሁለት በላይ ቋንቋዎችን መናገራቸው የተለመደ ሲሆን በአንድ አረፍተ ነገር ውስጥ የተለያዩ ቋንቋዎችን ቀላቅሎ መጠቀም ወይም ኮድ ስዊቺንግ የራሱ የሆነ ማህበራዊ ትርጉምና ውበት ያለው የባህሉ አካል ነው። ሙዚቃና ውዝዋዜም ቢሆኑ ለማህበራዊ መሰባሰቦች፣ ለስነ ስርዓቶችና ለሐዘን መግለጫነት የሚያገለግል የህይወት ዋና አካል ነው። በጥበባቱም ዘርፍ ቢሆን የእንዴቤሌ ህዝቦች በደማቅ ቀለማት የሚያስውባቸው ቤቶችና የጂኦሜትሪክ ቅርሶች
የዙሉና የኮሳ ህዝቦች ውስብስብ የዶቃ ስራዎች፣ የእንጨትና የሽቦ ቅርጻ ቅርጾች እንዲሁም ዘመናዊ የደቡብ አፍሪካ ስዕል ቅርጻ ቅርጽ የሀገሪቱን የፈጠራ መንፈስ የሚያሳዩ ናቸው። ኡቡንቱ የብዙ የባንቱ ቋንቋ ተናጋሪዎች ማህበረሰቦች መሰረታዊ ፍልስፍና ሲሆን አይ አም ቢኮዝ ዊ አር የሚል ወይም ሰው በሌሎች ሰዎች አማካኝነት ሰው ይሆናል የሚል ጥልቅ ትርጉም ያለው ፍልስፍና ነው። ይህ የማህበረሰባዊነት፣ የመተሳሰብ፣ የእንግዳ ተቀባይነትና የጋራ ኃላፊነት እሴት ምንም እንኳን ዘመናዊነትና ያለፈ ታሪክ ተጽዕኖ ቢያሳድሩበትም አሁንም የደቡብ አፍሪካን ማህበራዊ ገጽታ ለመረዳት ቁልፍ የሆነ እሳቤ ነው። እነዚህ ሁሉ የተለያዩ ህዝቦችና ባህሎቻቸው ጎን ለጎን ከመኖር ባለፈ እርስ በርስ ተጽዕኖ ለውጠዋል። ቋንቋቸው ተቀላቅለዋል፣ የምግብ አሰራሮች ተዋህደዋል፣ የሙዚቃ ስልቶችም ተዳቅለዋል። ምንም እንኳን የአፓርታይድ ጠባሳ፣ ማህበራዊና ኢኮኖሚያዊ ልዩነቶች አሁንም ፈተናዎች ቢሆኑም የጋራ ማንነትንና መግባባትን ለመገንባት የሚደረገው ጥረት የባህሉ አንዱ አካል ሆኗል። ታዲያ ሀገሪቱ የአፍሪካ ተስፋ ተብላ ብትጠራም የወደፊት ጉዞዋን የሚፈታተኑና የእድገት ምኞቷን የሚያደበዝዙ በርካታ እርስ በርስ የተያያዙ ተግዳሮቶችና ደካማ ጎኖችም አሉባት። ከእነዚህ መካከል ከአፓርታይድ ዘመን የወረሰችውና አሁንም ድረስ በስፋት የሚታየው ጥልቅ የኢኮኖሚ አለመመጣጠን ዋነኛው ሲሆን ይህ የሀብት ክፍፍል ልዩነት በተለይ በወጣቶች ዘንድ ለሚስተዋለው ከፍተኛ የሥራ አጥነት መጠንና ለተስፋፋው የወንጀል ድርጊት መባባስ መነሻ ምክንያት ነው። ይህንን የሚያባብሰው ደግሞ በመንግስት መዋቅርም ሆነ በግሉ ዘርፍ የሰረጸው ሙስናና የአስተዳደር ድክመት ሲሆን የሀገሪቱን ሀብት በመመዝበር የህዝብን እምነት በመሸርሸር እንዲሁም እንደ ኤሌክትሪክ ኃይል ያሉ መሰረታዊ አገልግሎቶች አቅርቦት ላይ መቆራረጥን በማስከተል የኢኮኖሚውን እንቅስቃሴ በእጅጉ የሚያዳክም ነው። በተጨማሪም በመንግስት የትምህርትና የጤና ስርዓቶች ውስጥ የሚታዩት የጥራትና የተደራሽነት ክፍተቶች ለረጅም ጊዜ የሚዘልቁ ማህበራዊና ኢኮኖሚያዊ ችግሮችን በማባባስ ለችግሮቹ ውስብስብነት አስተዋጽኦን ያደርጋሉ። ስለዚህ ደቡብ አፍሪካ ያላትን እምቅ አቅምና የተፈጥሮ ሀብት ተጠቅማ ሁሉን አቃፊ የሆነውን እድገት ለማረጋገጥና የቀስተ ደመና ሀገር የሚለውን ህልሟን እውን ለማድረግ እነዚህን ስር የሰደዱ እርስ በርስ የተሳሰሩ የእድገት ማነቆዎች በጠንካራ የፖለቲካ ቁርጠኝነት፣ በህዝብ ተሳትፎና ዘላቂ መፍትሄዎች መፍታት ግድ ይላታል።